የመጽሐፍ ቅዱስ ጥናት መመሪያዎች። መጽሐፍ ቅዱስ ለማጥናት የሚፈልግ ሰው ሁሉ የሚከተሉት አጠቃላይ መመሪያዎች በጥብቅ ሊያውቅ ያስፈልገዋል። የመጽሐፍ ቅዱስ ዋነኛ ዓላማ የአንባቢው ፍላጎት ማርካት ሳይሆን የእግዚአብሔርን እውነትና መንገድ ብቻ ማሳየት እንደሆነ ማወቅ። መጽሐፍ ቅዱስ እጅግ በማክበር ለቃሉም ትሁት መሆን ያስፈልጋል። ማናቸውንም የራስ እውቀት ወይም መረዳት በመጽሐፍ ቃል ብርሃንነት መለካት እንጂ ቃሉን በራሳችን መረዳት መለካት አይገባንም። መጽሐፍን እንደተጻፈ ማንበብ እንጂ ለገዛ ጥፋት ማጣመም፣ ከተጻፈው ማለፍ ወይም ቃሉን ለድርድር ማቅረብ ወዘተ በአምላክ ፍርድ እንደማያውል ማወቅ ያስፈልጋል። ያለ መንፈስ ቅዱስ እርዳታ መጽሐፍ ቅዱስን መተርጎም ስለማይቻል አንባቢው ጌታ ኢየሱስን እንደ ግል አዳኙ አድርጎ በመቀበል መንፈስ ቅዱስን ማግኘት ይገባዋል። ቃሉን ካጠኑ በኋላ በዘውትር ሕይወት ላይ በተግባር ማዋልና ማለማመድ ያስፈልጋል። ልዩ ልዩ የመጽሐፍ ቅዱስ ጥናት ዘዴዎች። መጽሐፍ ቅዱስ ማንበብ። የመጽሐፍን የተወሰነ ምንባብ ማንበብ ወይም ምዕራፍ ወይም አንዱን ሙሉ መጽሐፍ ማንበብ። ራእይ ምዕራፍ 1 ከቁጥር 3። ይሄ የንባብ ልማድ ባለማቋረጥ በየጊዜው በተመስጦና በእምነት እንዲሁም በመንፈስ ቅዱስ በመታዘዝ ሊሆን ይገባል። መዝሙር 1 ከቁጥር 3። መጽሐፍ ቅዱስን መስማት። ሌሎች መጽሐፍ ቅዱስን ሲያነቡ መስማት፣ ለምሳሌ በምንባብ ክፍለ ጊዜዎች፣ በራዲዮ፣ በተቀረጹ ካሴቶች ወዘተ። ሮሜ 10:17። መጽሐፍ ቅዱስን በጥልቀት ማጥናት። የመጽሐፍ ቅዱስ ክፍሎችን በጥልቀት መመርመርና ትርጉማቸውንም ወይም ምልክታቸውን ለማግኘት መሞከር ነው። ሐዋርያት 17:11። ይህም ዘዴ በውስጡ 3 ነገሮች ያካትታል። ምልከታ ኦር ኦብሰርቬሽን፣ በንባብ ውስጥ ያሉት ዋነኛ ነገሮች መለየት። ዋነኛ ገጸ ባህሪ ማን ነው? የተፈጸመው ዋነኛ ድርጊት ምንድን ነው? ድርጊቱ የተፈጸመው በየትኛው ስፍራ ነው? ድርጊቱ መቼ ተፈጸመ? ድርጊቱ ለምን ተፈጸመ? በምንባብ ወይም ፓሴጅ ውስጥ ያሉት ሐሳቦች እንዴት ይቆራኛሉ? ትርጓሜ ወር ኢንተርፕሪቴሽን። በአጠቃላይ የምንባቡ ምልክት ምንድነው? ትግበራ ኦር አፕሊኬሽን። በምንባቡ ውስጥ ያለው ምልክት ካገኙ በኋላ በዘውትር ሕይወታችን ላይ ተፈጻሚ ማድረግና ማለማመድ። ለምሳሌ የሚከተሉት ጥያቄዎች በማንሳት ትግበራን ማዳበር ይቻላል። ስለ እግዚአብሔር፣ ስለ ኢየሱስ ክርስቶስ፣ ስለ መንፈስ ቅዱስ ምን ተማርኩ? በምንባቡ ውስጥ ያገኘሁት ሊለማመደው የሚገባ ጥሩ ምሳሌና ላስወግደው የሚገባኝ መጥፎ ልምምድ ምንድነው? ከምንባቡ ያገኘሁት በእግዚአብሔርና በሰው ፊት የተጣለብኝን ኃላፊነት ምንድነው? ካለኝ የክርስትና ልምምድ የሚበረታታው ጥሩ ጎነ የቱ ነው? በምንባቡ ውስጥ የተሰጠኝ የተስፋ ቃል ምንድነው? ጥቅሶች ማጥናት ወይም ሜሞራይዜሽን። ጥቅሶቹን በቃላችን እስክንይዛቸውና እስክንነግራቸው ድረስ ደጋግሞ ማጥናት። የመጽሐፍ ቅዱስ ተመስጦ ወይም ሜዲቴሽን። ስናነብ፣ ስናጠና ወዘተ ባገኘናቸው ምልክቶች ላይ በጸጥታ ማሰላሰልና ቃሉን ማዋሄድ። መዝሙረ ዳዊት ምዕራፍ 1 ከቁጥር 2፣ ኢያሱ ምዕራፍ 1 ከቁጥር 8። ማስታወሻ። መጽሐፍ ቅዱስን ለማጥናት የሚፈልግ ሰው በተቻለ መጠን ለጥናት የሚሆኑ መረጃ መጽሐፍትን ማዘጋጀት ይኖርበታል። ለምሳሌ የተለያዩ ትርጉም መጽሐፍ ቅዱሶች፣ የመጽሐፍ ቅዱስ መዝገብ ቃላት። ውድ ጥላና አካል ዩቱብ ቤተሰቦች ከዚህ በፊትም የተሰራው ብዙ ቪዲዮዎች እንደዛ አይነት ስላሉ እነሱንም ገብታችሁ ማየታችሁ እንዳትረሱ። እንደዚህ አይነት ትምህርቶች እንዲከታተሉና ለሌሎችም እንዲደርሳቸው ሼር፣ ላይክ፣ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ተባረኩ።